ሰላም የዩቲዩብ ቤተሰቦች በያላችሁበት ሰላማችሁን ያብዛልኝ። እሺ ዛሬም እንግዲህ በአዲስ መረጃ መጥቻለሁኝ። በተለይ በኢማራት በዩኤኢ ላይ የምሰጣቸው መረጃዎች ያው በቲክቶክ ላይ ታውቃላችሁ፣ ዩቲዩብ ላይ በቅርብ ጊዜ ነው የጀመርኳቸው እና ዛሬም አዲስ መረጃ በተለይ ከኢትዮጵያ ለመምጣት ላሰባችሁ ልጆች የሚጠቅም ስለ ዩኤኢ ስለ ትምህርት ማስረጃ አንድ መረጃ ሰጣችኋለሁ ማለት ነው። ወደ ዩኤኢ ይሁን ወደ ሌላ ሀገር ወደ የትኛውም ሀገር ስትሄዱ ትምህርት ማስረጃችሁ እንዴት ማድረግ እንዳለባችሁ ነግራችኋለሁ ማለት ነው። እንግዲህ አንድ ሰው ወደ ሌላ ሀገር ለመሰደድ አስቦ ስደት ከመጀመሩ በፊት ማድረግ የሚገባው ነገር ዋነኛው ያው ፓስፖርት ነው። ፓስፖርቱ እንዳለ እንተውና የትምህርት ዶክሜንቶቹን በሙሉ እንዴት አድርጎ መምጣት አለበት፣ እንዴት አድርጎ ከሀገር መውጣት አለበት የሚለውን ነገር ልነግራችሁ ፈልጋለሁ ማለት ነው። አንድ ሰው ከሀገር ቤት ተነስቶ ወደ ተለያየ ሀገር ሲሄድ የትምህርት ማስረጃውን በውጭ ጉዳይ ሚኒስቴር እንዲሁም በትምህርት ሚኒስቴር እና በሚሄድበት ሀገር ኤምባሲ አውተንቲኬት አድርጎ መውጣት አለበት ማለት ነው። አቴስቴሽን ይባላል። አቴስቴሽን ዶክሜንት አቴስቴሽን። ስለዚህ ያንን ለማድረግ የት መሄድ እንዳለበትና እንዴት ማድረግ እንዳለበት ነግራችኋለሁ ማለት ነው። አንድ ሰው ወደ ሌላ ሀገር ለምሳሌ ወደ ኢማራት መምጣት ከፈለገ የኢማራቱን ልንገራችሁ። ወደ ኢማራት ለመምጣት ከፈለገ የትምህርት ማስረጃውን የትኛው የትምህርት ማስረጃ ሊሆን ይችላል፣ የ10 ሊሆን ይችላል፣ የ12 ሊሆን ይችላል፣ ዲፕሎማ ሊሆን ይችላል፣ ዲግሪ ሊሆን ይችላል፣ ያለውን የመጨረሻውን የትምህርት ማስረጃ ለምሳሌ የሰውዬ ዲግሪ ካለው አውተንቲኬት ማድረግ ያለበት ዲግሪው ነው። 10 እና 12 አያስፈልግም ማለት ነው። ስለዚህ የመጨረሻውን ደረጃ የደረሰበትን አውተንቲኬት አድርጎ መምጣት አለበት ማለት ነው። አውተንቲኬት የሚያደርገው ግን ለምሳሌ ዲግሪ አውተንቲኬት የምታደርጉት ዲግሪው ቴምፖራሪውን አይደለም። ቴምፖራሪው ሳይሆን ኦሪጂናሉ ዲግሪ ነው አውተንቲኬት መደረግ ያለበት ማለት ነው። እንዳትረሱ፣ ኦሪጂናሉ ነው መሆን ያለበት እንጂ ቴምፖራሪው አይቀበሉትም ማለት ነው። ስለዚህ ኦሪጂናሉን ዲግሪ ይዛችሁ ወዴት ነው የምትሄዱት? ወደ ፈተናዎችና ምዘናዎች ኤጀንሲ ትሄዳላችሁ ማለት ነው። ፈተናዎችና ምዘናዎች ኤጀንሲ ዶክሜንታችሁን ይቀበሉና የሚሞላ ፎርም አለ። ያንን ፎርም ትሞሉና ዶክሜንቱን ሲስተም ላይ አስገብተው ቼክ አድርገው ከሲስተም ላይ ሌላ ኮፒውን ግን በከለር ኮፒ አድርገው ያወጣሉ ማለት ነው። ኦሪጂናሉ ይመልስላችኋል። እናንተ ያንን ኮፒ አድርገው ያወጡትን ዶክሜንት የሚከፈለውን ክፍያ ከፍላችሁ ቢያንስ ከ500 እስከ 1000 ሊያስከፍሉ ይችላሉ፣ በኢትዮጵያ ብር ማለት ነው። ያንን ከፍላችሁ ከጀርባው ላይ የፈተናዎችና ምዘናዎች ኤጀንሲ ማህተብ፣ የትምህርት ሚኒስቴር ማህተብ ይመታበታል ማለት ነው። ያንን ካስመታችሁ በኋላ ወዴት ነው የምትሄዱት? ወደ ውጭ ጉዳይ ሚኒስቴር። ወደ ውጭ ጉዳይ ሚኒስቴር ስትሄዱ ፓስፖርታችሁንና ቪዛችሁን ኮፒ ማድረግ አለባችሁ ማለት ነው። ካለበለዚያ አውተንቲኬት አያደርጉላችሁ። ምክንያቱም የውጭ ጉዳይ ሚኒስቴር አውተንቲኬት የሚያደርገው ወደ ውጭ ሀገር ለስራ ለመሰማራት የተዘጋጁ ሰዎች ስለሆነ፣ ስለዚህ ቪዛችሁና ፓስፖርታችሁን ኮፒ አድርጋችሁ መያዝ አለባችሁ ማለት ነው። ያንን ኮፒ አድርጋችሁ ከሄዳችሁ በኋላ ከፈተናዎችና ምዘናዎች ኤጀንሲ ኮፒ የተሰጣችኋል ማተብ ተመቶ ከዛ ወስዳችሁ ትሰጣላችሁ። እነሱ ቪዛውን አይተው ፓስፖርታችሁን አይተው ከፈተናዎችና ምዘናዎች የተመታውን ማህተብ አረጋግጠው የውጭ ጉዳይ ሚኒስቴር ማህተብ እነሱ ጋር ደግሞ 1-2 ማህተብ ይመታሉ ማለት እዛ ጋር የሚከፈል ክፍያ ከ500 እስከ 1000 ባለው ያስከፍላሉ ማለት ነው። ፈተናዎችና ምዘናዎች ኤጀንሲ ዶክሜንቱ ትክክለኛና ኦሪጂናል ዶክሜንት መሆኑን አረጋግጠው ለእናንተ ይሰጣሉ ማለት ነው። የውጭ ጉዳይ ሚኒስቴር ደግሞ ወደ ውጭ ሀገር ስራ የተሰማራቸው ስለሆነ ዶክሜንቱ በውጭ ጉዳይ ሚኒስቴር አውተንቲኬት ተደርጎ እያለፈ መሆኑን አረጋግጠው ማህተባቸውን አሳርፈው ይሰጧቸዋል ማለት ነው። ከዛ በኋላ የምትሄዱት ወዴት ነው? ወደምትሄዱበት ኤምባሲ ነው የምትሄዱት ማለት ነው። ለምሳሌ እያወራሁት ያለሁት ስለ ኢማራት ነው። በጣም የምትሄዱት የት ነው ማለት ነው? ወይ የኢማራት ኤምባሲ ትሄዳላችሁ ማለት ነው። ኢማራት ኤምባሲ ከሄዳችሁ በኋላ የውጭ ጉዳይ ሚኒስቴር ማህተብ አርፎበታል። የምትሄዱበት ቪዛ አላችሁ፣ ፓስፖርት አላችሁ፣ እዛም ኮፒ ያስፈልጋል። ያንን ከወሰዳችሁ በኋላ እስከ 6000 እስከ 8000 የኢትዮጵያ ብር ያስከፍሏችኋል። እዛም ያንን ትከፍሉና የሚፈለገውን ነገር በሙሉ ስቲከር ማህተብ ምናምን ያለውን በሙሉ እዛ ጋር ጨርሰው ይመቱላችኋል ማለት ነው። ስለዚህ አንድ ዶክሜንት ለሀገር ውስጥና ለውጭ ሀገር አውተንቲኬት ሲደረግ ልዩነት አለው። ለሀገር ውስጥና ለውጭ ሀገር ልዩነት አለው። ስትናገሩ እዛ ውጭ ማን ነው ፈተናዎች ኤጀንሲና ውጭ ጉዳይ ስትናገሩ ለውጭ ሀገር ስራ ትምህርት ነው ብላችሁ ንገሯቸው። የሀገር ውስጥ ሌላ ነው፣ የውጭ ሀገሩ ሌላ ስለሆነ ማለት ስለሚለያይ የኤምባሲውን ካስመታችሁ በኋላ አለቀ ማለት ነው። ጨርሳችሁ ማለት ነው። በቃ ከዛ በኋላ ወደ ፈለጋችሁበት ሀገር መሳፈር ትችላላችሁ። የፈለጋችሁበት ሀገር ላይ የናንተ ዶክሜንት ተቀባይነት አለው ማለት ነው።
ይሄ ከኢትዮጵያ ለመምጣት ላያሰባችሁ ሰዎች ነው። ከኢትዮጵያ ለመምጣት አዲስ ለምትመጡ ሰዎች ነው። ይሄ ሳታረው ከመጣችሁ ዶክመንታችሁ ይሄንን ሳይመታ ከመጣችሁ እዚህ ሀገር ላይ በስራ ልምድና በትምህርት አማካኝነት ለሚቀጥሉ ስራዎች የእናንተ ዶክመንት ተቀባይነት የለውም። የትምህርት ዶክመንት የሚያስፈልጋቸው ስራዎችን በሙሉ ለመቀጠር ያንን ነገር ማሟላት አለበት። 3 መስሪያ ቤቶች ላይ መመታት አለበት። ያ ካልተሟላ እዚህ ሀገር ላይ ተቀባይነት የለውም። ዲግሪ ቢኖርህ፣ ማስተሬት ቢኖርህ፣ ፒኤችዲ ቢኖርህ ያ ካልተደረገ እዚህ ሀገር ላይ ዋጋ የለውም ዶክመንታችሁ ማለት ነው። አታምጡ። ዶክመንታችሁ ባትይዙ ነው የሚሻለው ማለት ነው። ያንን ካላደረጋችሁ አትምጡ፣ ሳታደርጉ አትምጡ። ወሳኝ ነገር ነው። አጋጣሚ የኢንፎርሜሽን ሳሰሙ ብዙዎች አሁን ይህንን ኢንፎርሜሽን አላገኙም። ኢንፎርሜሽን ሳያገኙ የሚመጡ አሉ፣ ሳያስመጡ የሚመጡ ሰዎች አሉ። አጋጣሚ ይህንን ኢንፎርሜሽን ሳታገኙ ከመጣችሁ በኋላ ደግሞ እዚህ ከመጣችሁ በኋላ ደግሞ የት ነው የምትሄዱት? መጀመሪያ ውክልና ሄዳችሁ የኢትዮጵያ ኤምባሲ ማለት ነው። የኢትዮጵያ ኤምባሲ ሄዳችሁ ውክልና አገር ቤት ላለው ወይ ለእህታችሁ ወይ ለወንድማችሁ ወይ ለአባት ለእናት ውክልና ትሰጡና ዶክሜንታችሁን በዲኤችኤል ትልካላችሁ። ከውክልናው ጋር ውክልናውና ዲኤችኤሉን ትልካላችሁ ማለት ነው። ተወካያችሁ በእናንተ በኩል ውክልና ስለሰጣችሁ እናንተ ልትፈጽሙ የሚገባውን ውጭ ጉዳይ ሚኒስቴርና ፈተናዎችና መዘናዎች ኤጀንሲ አስመትቶ ይልክላችኋል። ሁለቱ ቦታ አስመትቶ ይልክላችኋል። የኢሚግሬሽኑ ወይም የኤምባሲውን ግን እናንተ ራሳችሁ እዚህ ዶክሜንቱን ከላኩላችሁ በኋላ ያላችሁበት ሀገር ትሄዱና እናንተ የምትኖሩበት ሀገር ትሄዱና ኢሚግሬሽን የቀረበው ማለት ታስመታላችሁ ማለት የሚከፈለውን ክፍያ ከፍላችሁ ታስመታላችሁ ማለት ነው። በዚህ መልኩ ዶክሜንታችሁን አውተንቲኬት አድርጋችሁ ከሀገር ስትወጡ የትኛውም ሀገር ስትሄዱ ዶክሜንታችሁን አቴስት ማድረጋችሁ እንዳትረሱ። ይሄ መረጃ ቢጠቅማላችሁ ካሰባችሁ ሰብስክራይብ አድርጉ፣ ዩቲዩብ ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። ጥያቄ ካላችሁ ሌላ መብራሪያ ጥያቄ ካላችሁ ጥያቄያችሁን ኮሜንት ላይ አስቀምጡልኝ። መልካም ጊዜ እመኝላችኋለሁ። ባይ